ዛሬ በሳይንስ የተረጋገጡ የላቁ ተማሪዎች ጎበዝ ተማሪዎች የሚጠቀሙባቸው የአጠናን ዘዴዎችን አሳያቸው። ብዙ ማስታወስ በትንሽ ማጥናትና ከፍተኛ ውጤት ማምጣት የሚያስችሉ ትልቅ ዘዴዎችን አሳያለሁ። እነዚህን ደረጃዎችን ከተከተላችሁ በሚቀጥለው ፈተና ውጤታችሁ ሙሉ በሙሉ ሊለወጥ ይችላል። ስለ ትክክለኛው የአጠናን መንገድ ከመነጋገራችን በፊት ተማሪዎች ስለሚሰሩ ትልቁ ስህተት መነጋገር ያስፈልገናል። አብዛኞቹ ተማሪዎች ረዘም ላለ ጊዜ ማጥናት የተሻለ ውጤት ማምጣት ነው ብሎ ያምናል። ስለዚህ ነው ተቀምጦ ለ5 ሰዓታት ያህል ተመሳሳይ ማስታወሻ እያዩ የሚያሳልፉት። ይህ ፓሲቭ አጠናን ዘዴ ይባላል። ውጤታማ እንደሆኑ ይሰማቸዋል። ነገር ግን ሳይንሱ እንደሚለው ከሆነ ይህ በጣም መጥፎ ከሆኑ የአጠናን ዘዴዎች አንዱ ነው። ለምን? ምክንያቱም አእምሮ መረጃውን የሚያስታውሰው በንቃት ስታጠና ነው እንጂ በቀላሉ ስትመለከት አይደለም። ያ ማለት የማጥናት ትክክለኛው ምስጢር ብዙ ማንበብ አይደለም ማለት ነው። በደንብ አዳምጥ። ምስጢሩ አእምሮን መፈተን ነው። አእምሮ እንዴት ማስታወስ እንደሚችል አእምሮን መፈተን ነው እና ያ ወደ መጀመሪያው ኃይለኛ የሆነው የአጠናን ዘዴ ያመራናል። በዓለማችን ላይ በጣም ኃይለኛ የሆኑ የአጠናን ዘዴዎች መካከል አንዱ አክቲቭ ሪኮርዲንግ ሜተድ ይባላል። መረጃውን እንደገና ከማሰብ ይልቅ አእምሮ እንዲያስታውስ ታደርጋላችሁ። ይህንን አክቲቭ ሪኮርዲንግ ሜተድ ከተጠቀማችሁት፣ ለምሳሌ መጥፎ ዘዴ የሚባለው ምዕራፎችን ወይም ቻፕተሮችን እንደገና ማንበብ፣ እንደገና እየደጋግምን ማንበብ፣ ይሄ ከመጥፎ ንባብ ልምዶች አንዱ ነው። ጥሩ የንባብ ስትራቴጂዎች ወይም ዘዴዎችን አሁን ደግሞ እነግራለሁ። መጽሐፉን ዝጋና ራስን ጠይቅ። ይህ አሁን የተማርኩት ምንድን ነው ብለህ ራስን ጠይቅ። ዋና ዋና ነጥቦቹ አሁን ካነበብኩት ውስጥ ምንድን ነው ብለህ ራስን ጠይቅ። ሳላይ ማስረዳት እችላለሁ? ይህን አሁን ያነበብኩትን እንደገና ሳላይ ሰውን ማስረዳት እችላለሁ? ራስን ተረድቻለሁ ብለህ ራስን ጠይቅ። አእምሮ አንድን ነገር ለማስታወስ ስትታገል አስገራሚ ነገር አእምሮ ውስጥ ይከሰታል። አእምሮ ጠንካራ የማስታወስ ትስስሮችን ይገነባል። መቼ? ለማስታወስ ስትጥር ማለት ነው። ለዚህ ነው የላቁት ስማርት የሆኑ ተማሪዎች ብዙ ጊዜ ፍላሽ ካርድ ኖቶችን የሚጠቀሙት። ፍላሽ ካርድ ኖት ማለት ምን ማለት እንደሆነ በቀጣይ ቪዲዮ በሌላ ቪዲዮ ዲፕሊ እሰራለሁ። ፍላሽ ካርድ ኖቶችን እንዴት እናወጣለን የሚለውን በቀጣይ ቪዲዮ ዲፕሊ እሰራለሁ። ከዛሬ ጀምሮ ልትጠቀምባቸው የምትችሉት ቀላል ዘዴ ላሳይ። አንደኛ፣ መጀመሪያ ደረጃ አንድ ትንሽ ክፍል አንብብ። ትንሽ ክፍል ስል ከቻፕተሩ አንድ ታይትል ውሰድና አንድ ታይትል በደንብ አንብብ። ከዛ በኋላ ሁለተኛ ደረጃ ደግሞ መጽሐፉን ዝጋ። መጽሐፉን ከዘጋ በኋላ የምታስታውሰውን በወረቀት ላይ ጻፍ። ከዛ ከጻፍኩ በኋላ ያመለጠ ነገር ሳታስታውስ የቀረ ነገር ካለ እንደገና መጽሐፉን ክፈትና ያ ነገር እንደገና ተመልከት። ይህ ሂደት በእጥፍ ያህል መረጃን እንድታስታውስ ያደርጋል። ነገር ግን ትምህርትን የበለጠ የሚያጠናክር ሌላ ምስጢር አለ። ሌላኛው ኃይለኛ ዘዴ ስፔስድ ሪፒቲንግ ይባላል። ይህ ማለት በጊዜ ክፍፍል መድገም ይባላል። አብዛኞቻችሁ ተማሪዎች ፈተና በሚኖርበት ዋዜማ ድፍን ብሎ ያጠናሉ። ይህ ማለት መጥፎ ስልት ነው፣ በጣም መጥፎ። ምክንያቱም አእምሮ መረጃውን በፍጥነት ስለሚረሳ። እዚህ ጋር ሳይንቲስቶቹ ምን አገኙ? መረሳት ከርብ ወይም ፎርጌቲንግ ከርብ በሚለው ነገር አግኝተዋል። ሳይንቲስቶቹ ያገኙት ጥናት እንደሚያሳየው አንድ ነገር አንድ ጊዜ ከተመለከትክ በኋላ በአንድ ቀን ውስጥ 50% የሚሆነውን ልትረሳ ትችላለህ ነው የሚለው። ይሄ ፎርጌቲንግ ከርብ ሳይንቲስቶቹ አጥንተው ያገኙት ይሄ ከርብ ምን ይላል? በአንድ ቀን ውስጥ 50% የሚሆነውን ልትረሳ ትችላለህ። ነገር ግን መረጃውን በትክክለኛው ጊዜ ብትከለሰው ትውስታው ይጠነክራል። ማስታወስ ትችላለህ፣ የበለጠ ማስታወስ ትችላለህ።
እንደገና ለማስታወስ ይቀላል ማለት በጣም ይሄንን ስፔስድ ሪፒቲንግ ሜተድን ለመጠቀም በጣም ወሳኝ የሆነው ጊዜ መጀመሪያ ቀን ታነባላችሁ፣ ከዛ ሶስተኛው ቀን እንደገና ትደግማላችሁ፣ ሰባተኛው ቀን ደግሞ እንደገና ትደግማላችሁ፣ በ14ኛው ቀን ደግሞ እንደገና ትደግማላችሁ። አጠቃላይ አንድ ቻፕተር 4 ጊዜ ሪፒት ሲታደርጉ በእያንዳንዱ ጊዜ መልመድ አነስተኛ ጊዜ የሚፈጀው ነው። መጀመሪያ ቀን ካደረጋችሁት የጥናት ጊዜ ይልቅ ሁለተኛው ቀን ያደረጋችሁት፣ ሁለተኛው ቀን ሲልቅ መጨረሻ ቀን ያደረጋችሁት የጥናት ጊዜ የሚፈጀው ሰዓት እየቀነሰ ይመጣል። መጀመሪያው ቀን አንድ ቀን ሙሉ የፈጀባቸው ታይትል መጨረሻ ላይ በ5 ደቂቃ ሙሉ እንድትጨርሱ ሙሉ ልትከልሱ ትችላላችሁ። በ14ኛው ቀን ወይም በመጨረሻው ሪፒቲንግ ጊዜ ማለት ነው። በ5 ደቂቃ ልታስታውሱ ትችላላችሁ። በ5 ደቂቃ ልትጨርሱ ትችላላችሁ። እያንዳንዱ ጊዜ መድገም አነስተኛ ጊዜ ትንሽ ጊዜ የሚፈጅ ሲሆን ትውስታው ግን በይጥፍ ይጠናከራል፣ በይጥፍ ይጨምራል። ትውስታው የማስታወስ ብቃት በይጥፍ እየጨመረ ይሄዳል። እየደገማችሁ ሲሄድ ማለት ነው። በየጊዜው ክብደት መድገም ማለት እጽዋትን ውሃ እንደማጠጣት ማለት ነው። እጽዋቶችን በተደጋጋሚ ውሃ ስናጠጣ በደንብ ያድጋሉ። ነገር ግን እያጠጣን መሀል ላይ ብናቆም እነኚህ እጽዋቶች ይደርቃሉ። ለዛ ነው ሪፒትድ ስተዲንግ ያስፈልገው። ለዛ ነው አእምሮን ጠንካራ ለማድረግ ከፈለግ ሪፒትድ ሪዲንግ ሜተድ መጠቀም ግድ ይላል ማለት ነው። አእምሮን እንደዛ ጠንካራ ሆኖ እንዲያድግ ከፈለግ ይሄንን ዘዴ ተጠቀምበት። ቀጣዩ አራተኛውና ኃይለኛው ዘዴ ፌማን ቴክኒክ ይባላል። ይህ ዘዴ በዓለም ላይ ካሉ በጣም ብልሆች ተማሪዎች መካከል ጥቅም ላይ ይውላል። ፌማን ምን ይላል? በቀላሉ ሌላ ሰው ማስረዳት ካልቻልክ እንደተረዳ አትቁጠር ይላል። ይህ ፌማን የሚባለው ታላቁ ፍልስፍና ሳይንቲስት ማለት ነው። አሰራሩን ላሳያችሁ። መጀመሪያ የምትማሩን ጽንሰ ሐሳብ ወይም ኮንሰፕት ምረጥ። የምትማሩን ጽንሰ ሐሳብ አንድን ቻፕተር አንድ ጽንሰ ሐሳብ ምረጥ መጀመሪያ። ከዛ ቀጥለ ለ12 ዓመት ልጅ እያስተማርክ እንደሆነ አድርገ አስረዳ ይላል። ራስን ለ12 ዓመት ልጅ እያስተማርክ እንደሆነ አድርገ አስረዳ ይላል። ሶስተኛ ደረጃ ከጠፋብህ ተመልሰ ጽንሰ ሐሳቡን ከልስ ይላል። አራተኛ ምን ይላል? ማብራሪያውን እንዴት ማስረዳት እንደሚችል እንደገና አቅልለ ቅርብ ይላል። ብዙ የላቁ ስማርት የሆኑ ተማሪዎች ሲያጠኑ እንዴት ያስባሉ? ራሳቸውን አስተማሪ እንደሆኑ አድርጎ ያስባሉ። እነዚህን የአጠናን ዘዴዎች በቋሚነት ብትጠቀሙ የፈተና ውጤታችሁ ሙሉ በሙሉ ሊለወጥ ይችላል። እና አስታውሱ፣ የላቁ ተማሪዎች የበለጠ ብልሆች አይደሉም። የላቁ ተማሪዎች በጣም ስማርት የሆኑ ተማሪዎች የላቁ ብልሆች አይደሉም። እነሱ በቀላሉ የተሻለ የአጠናን ዘዴዎችን ይጠቀማሉ። ስለ ብልሆች አጠናንና የተሻለ ተማሪ ስለመሆን ተጨማሪ ቪዲዮዎችን ከፈለግ ቻናሉን ሰብስክራይብ ማድረግ እንዳትረሳ እና ይሄ ቪዲዮ አንተን ከጠቀመ ሌላ ያንተ ጓደኛም ሊጠቅም ስለሚችል ሼር ማድረጉ እንዳትረሳ። በቀጣይ ቪዲዮ እንገናኝ። እስከዛው ይህንን ቪዲዮ ተመልከቱ፣ ይጠቅማቸዋል።